ሰላም ውድ የአብ ኒውስ ተከታታዮች እንደምን ቆያችሁ? የሳምንቱን ዋና ዋና ዘገባዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። አንጋፋው ዋቢ ሸበሌ ሆቴል አክሲዮን ማህበር ለሜድሮክ ኢንቨስትመንት ግሩፕ መሸጡን ሰምተናል። በ1960 ግንባታው ተጠናቆ አገልግሎቱን የጀመረው የቀዳማዊ ኃይለሥላሴ ልጆች የነበረው በመሃል ሜክሲኮ የሚገኘው ለሼህ መሐመድ አሊ አላሙዲ ተሸጠ። የተሸጠበት ዋጋ ይፋ ባይደረግም ነገር ግን የአክሲዮኑ ማህበር ቦርድ ሊቀመንበር የሆኑት ልዑል በእደ ማርያም መኮንን ከሻጭ ወገን ከገዢ ወገን ደግሞ የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ የሆኑት ጀማል መሐመድ ፈርመዋል። የዋቢ ሸበሌ ሆቴል ይዘቱ ሳይቀየር ቅንጡና ዘመናዊ በሆነ መልኩ የማሪዮትን ደረጃ በጠበቀ አውቶግራፍ ኮሌክሽን ባይ ማሪዮት እንደሚታደስ ተናግረዋል። የሆቴሉን አገልግሎት በማዘመን በዘርፉ ዓለም በደረሰበት ደረጃ ለእንግዶች ምቹና ጥራቱን የጠበቀ በማድረግ እንደሚታደስ ተናግረዋል። አዎ ዋቢ ሸበሌ ሆቴል አክሲዮን ማህበር ሜድሮክ ኢንቨስትመንት ግሩፕ ከሚያስገነባቸው 4 ሌክዠሪ ሆቴሎች ውስጥ ኢትዮጵያ ለምታስተናግደው የዓለም የአየር ንብረት ለውጥ ጉባኤ ይደርሳል ተብሎ ከታሰቡት በሸራተን ውስጥ ከሚገነባው ሌላኛው የሸራተን ስም የያዘ እጅግ ቅንጡና ግዙፍ ሆቴል ሌላ በሚሊኒየም አዳራሽ ቅጥር ግቢ ውስጥ ሞክሲ ባይ ማሪዮት የተሰኘ ሆቴል ይገነባል። ሳር ቤት እየተገነባ ላለው መሐመዲያ የመኖሪያ መንደር ውስጥ 4 ፖይንትስ ባይ ሸራተን ሆቴል ይገነባል። አሁን ደግሞ የሜድሮክ ኢንቨስትመንት ግሩፕን የተቀላቀለው የዋቢ ሸበሌ ሆቴል አክሲዮን ማህበር በዓለም አቀፍ ደረጃ አውቶግራፍ ኮሌክሽን ባይ ማሪየት ታድሶ ለጉባኤው ዝግጁ ይሆናል ተብሏል። አፍሪካ ህብረት አጠገብ እየተገነባ ያለው ዌስተርን አዲስ አበባ ሆቴል እየተገነባ ሲሆን በአጠቃላይ 1500 በላይ የመኝታ ክፍሎች ያሏቸው ሆቴሎች እየተገነቡ እንዳሉ የሜድሮክ ኢንቨስትመንት አቶ ጀማል መሐመድ ዋና ስራ አስፈጻሚ ገልጸዋል። ወደ ዓለም አቀፍ ዜናዎች እናልፋለን። ወርቅ በዓለም አቀፍ ደረጃ ተፈላጊነቱ መጨመሩ ተገልጿል። ወርቅ እንዲሁም ብር ከፍተኛ ተፈላጊነትን አሳይቷል። እንደ መዳብ ያሉ ማዕድኖች ደግሞ ዋጋቸው ከፍ ብሏል። ነገር ግን አሁን ላይ ወርቅ ከ5000 ዶላር በላይ በመሆን ወደር የለሽ አሰኝቶታል። ብር ደግሞ ከ100 ዶላር በላይ በመሆን ጭማሪ አሳይቷል። የብር ዋጋ የጨመረው ከቻይና በመጣ ከፍተኛ ፍላጎት መሆኑ ታውቋል። አዎ በአሁኑ ወቅት ወርቅና ብር እጅግ ከፍተኛ ዋጋ ላይ መድረሳቸው በዓለም አቀፍ ደረጃ ያለውን የኢኮኖሚና የፖለቲካ የማህበራዊ አለመረጋጋት የዶላር መተማመኛነትን መቀነስ ይጠቀሳሉ። አገራት በዚህ ወቅት አስተማማኝ ቫልዩ ወይም ዋጋ ያለው ነገር ሊያስቡ ከወርቅና የተሻለ ነገር እንደሌለ ነው መረዳት የምንችለው። አለመረጋጋት ስንል ለምሳሌ ትራምፕ ግሪንላንድን ለመቆጣጠር ያደረጉት ዛቻ፣ በቬኔዙዌላ ላይ የተደረገው ወታደራዊ ዘመቻ እንዲሁም በዚህ ምክንያት በ1979 ተከስቶ እንደነበረው የዋጋ ግሽበትና አለመረጋጋት ጊዜ እንደነበረው እየሆነ ነው ይላሉ ኤክስፐርቶች። በዚህም ምክንያት መጪው ጊዜ ለወርቅ አምራቾች እና ለወርቅ ፈላጊዎች ብሩህ ነው ተብሎ ይታመናል እና ወርቅ በአሁኑ ወቅት በዓለማችን ትኩረት ምክንያት አስተማማኝ መጠጊያ ወይም ሴፍ ሄቨን ሆኗል። ወርቅን መግዛት ብልህነት ነው ብለው ባለሙያዎች ይመክራሉ። ወደ አንቺ ተመልሻለሁ። ያው አመሰግናለሁ። ባሳለፍነው ሳምንት በሚኒሶታ ሚኒያፖሊስ ከጠዋቱ 3 ሰዓት አካባቢ አሌክሲ ፕሪቲ የተባለ ነርስ ከአይስ ፌዴራል ፖሊስ ጋር ፊት ለፊት ተጋፍጦ ሳለ የያዘውን መሳሪያ በመንጠቅ ወደ መሬት ከጣሉት በኋላ በዘግናኝ ሁኔታ 10 ጥይት በመተኮስ ህይወቱ እንዲያልፍ አድርገዋል። ይህ ሁሉ ጥይት በተተኮሰበት ጊዜ የያዘውን መሳሪያ ነጥቀውት እንደነበረና በሚኒሶታ ህግ ደግሞ ማንም ህጋዊ መሳሪያ ያለው ሰው መሳሪያውን ይዞ መንቀሳቀስ እንደሚችል ይደነግጋል። በተቃራኒው አይስ እሱን መገደሉን ለማስተባበል አሌክሲ ፕሪቲ የሀገር ውስጥ አሸባሪ ነው እያሉ ይገልጻሉ። ምን ሰምተሃል? አንተስ ምን ትለናለህ? አሌክሲ ፕሪቲ አብሮት የሚሰሩት ነርሶች ደግሞ ስለሱ ሲናገሩ ሳቂታ፣ ተግባቢ፣ ለታካሚና ለስራ ባልደረቦቹ መልካም ሰው ነበር በማለት ይገልጹታል። ያው አይስ እንደሚታወቀው የተሰጣቸው የስራ ስምሪት ማንኛውም የጠረጠሩትን ሰው በማስቆም ከፍተኛ ተቃውሞ ተነስቶ የበለጠ ነገሮችን ሁሉ ተካረው ነበር። አሁን ደግሞ አዲስ መረጃ ተገኝቶ በጣም እያነጋገረ ነው ያለው። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው ከ11 ቀናት በፊት የቀረጽኩት ቪዲዮ ነው ብሎ የለቀቀው የአይስ ኤጀንቶች የሚሄዱበትን መኪና በእግሩ ሲመታና
የፍሬቻ መብራቱ ሲወልቅ ከዛም ኤስዩቪ መኪና ከአይስ ኤጀንት ወርዶ አሌክስ ሲያባርረው መሬት ላይ ሲጥለው እናም ተመልሶ ሲነሳና ከፊት ለፊቱ የጥይት መከላከያ ለብሷል፣ ከኋላው ደግሞ ሽጉጥ ይዞ የሚያሳይ ቪዲዮ ተለቋል። እና ነገሮች ሁሉ በጣም እየከረሩ ነው ያሉት ማለት ነው። እንግዲህ ወደፊትም በምርመራው ውጤት የሚሆነውን አብረን የምናይ ነው የሚሆነው። ወደ አንቺ ተመልሻለሁ። ያው በዚህ ባሳለፍነው ሳምንት ትኩረትን ከሳቡ መረጃዎች አንዱ የአሜሪካው እና የካናዳው የተከሰተው በረዶና የበረዶ ናዳ ነው። ሰዎች ለቀናት ያክል ከቤት መውጣት እስከሚያቅታቸው ድረስ ከፍተኛ ቅዝቃዜ ያስከተለ ሲሆን ይህ እንደሚከሰት አስቀድሞ ማስጠንቀቂያ በመሰጠቱ ምክንያት የሚበሉትንና የሚጠጡትን በየሱፐርማርኬቱ ተሰልፈው ሲገዙ ነበረ። በዚህም ምክንያት አብዛኞቹ ሱፐርማርኬቶች ሼልፎቻቸው ባዶ በመሆኑ ዘግይቶ የመጣ ሰው ባዶ እጁን ሲመለስ ተመልክተናል። ነፋሱና በረዶ እስከ 50 ኪሎ ሜትር በሰዓት ፍጥነት ነበረው። በተፈጠረው ጉምና ጭጋግም ከ11,000 በላይ በረራዎች ተሰርዘዋል። በዚህ ሳምንት ብቻ ከ100 በላይ የመኪና አደጋዎች ተከስተዋል። እንደገለጽሽው ከፍተኛ የበረዶ ስቶርም በአሜሪካ እና ካናዳ ከፍተኛ ጉዳት አድርሷል። ትምህርት ቤቶች ተዘግተዋል። በአብዛኛው ቦታ ዛፎች በኤሌክትሪክ ማስተላለፊያ ላይ በመውደቅ መብራት ጠፍቷል። የሞቱት ሰዎች ቁጥር በየቀኑ እየጨመረ ነው፣ ከ100 በላይ ደርሷል። ለሞት የሚያበቃ ምክንያት ከፍተኛ ቅዝቃዜ ዋነኛው ሲሆን ሌላኛው ደግሞ አንድ የ16 ዓመት ልጅ በጂፕ መኪና በገመድ እየተጎተተች ከጓደኛዋ ጋር ስትጫወት ነበር አሉ። መኪናውን ሲታጠፍ እሷ ከዛፍ ጋር በመጋጨቷ ሆስፒታል ስትደርስ የ16 ዓመቷ ልጅ ህይወቷ ወዲያው ሲያልፍ፣ ጓደኛዋ ደግሞ እስካሁን ራሷን ስታ እንዳለች ለማወቅ ተችሏል። ሌላኛው አሳዛኝ ገጠመኝ ደግሞ 10 ዓመት ያልሞላቸው 3 እህትና ወንድማማቾች፣ አንድ እህት 2 ወንድም ሆነው በበረዶ ላይ ሲጫወቱና ሲንሸራተቱ በተሸፈነና ጥልቅ በሆነ ኩሬ ውስጥ ገብተው የሶስቱም ህይወት ወዲያው ማለፉ ለማወቅ ተችሏል። ሌላኛው የሞት ምክንያት ደግሞ መውደቅ ሲሆን በበረዶ በጣም ስለሚያንሸራትትና በእድሜ የገፉ ሰዎች ከወደቁ በኋላ ለከፍተኛ የአካል ጉዳት ወይም የሞት አደጋ እየተጋለጡ ነው። በኒውዮርክ ከተማ የሚገኘው ሃዲሰን ወንዝ ወይም ሃዲሰን ሪቨር የሚባለው ሙሉ ለሙሉ በበረዶ በመሸፈኑ ምክንያት ጀልቦች መንቀሳቀስ አልቻሉም። በዛው በኒውዮርክ ከተማ ናያገራ ፎልስ በመባል የሚታወቀው ወንዝ እየወረደ ቢሆንም ዙሪያው በሙሉ በበረዶ ተሸፍኗል እና በዚህ በበረዶ ስቶርም ምክንያት ሰዎች ግዴታ ሆኖባቸው ካልሆነ ከቤት ባይወጡ፣ ከወጡም ደግሞ ከፍተኛ ጥንቃቄ እንዲያደርጉ፣ የሚያንሸራትት ጫማ እንዳያደርጉ፣ ስካርቭና ኮፍያ ያለው ጃኬት እንዲለብሱ፣ መኪና የሚነዱም ከሆነ ጎማው ለበረዶ የሚሆንና የተመቸ ጎማ እንዲገጥሙ፣ አካፋም ይዘው እንዲንቀሳቀሱ በየሄዱበት በረዶ ስለሚገጥማቸው ተብሎ ከፍተኛ ማስጠንቀቂያ እየተሰጠ ይገኛል። ወደ አንቺም ተመለስኩ። የሳምንቱን አስገራሚ ዜና ታዋቂዋ ራፐር ኒኪ ሚናጅ እኔ የፕሬዝዳንት ትራምፕ ቁጥር 1 ደጋፊ ሳልሆን አልቀርም ስትል ተደምጣለች። አንድ ላይ በታዩበት መድረክ ላይ ተቺዎች ቢጠሉኝም ምንም ቢሉኝም እኔ ግን አቋሜን አልቀይርም፣ ፕሬዝዳንቱን የበለጠ ደግፋቸዋለሁ፣ በዚህ ያለን ሁላችንም ፕሬዝዳንቱን መደገፍ አለብን ስትል ተሰምታለች። ፕሬዝዳንቱን በበኩላቸው እኔም እንዳንቺ ጥፍሬን አሳድጋለሁ ብለው ታዳሚውን በሳቅ አፈንድተውታል። እንግዲህ ከዚህ በኋላ ፕሬዝዳንት ትራምፕ ጥፍራቸውን ቢያሳድጉ ግር እንዳይለን ማለት ነው። በዚሁም ፕሮግራም ላይ ታዋቂ ቢሊዮነር እና የቲቪ ሆስት ኬቨን ዶናልድ ትራምፕ ተሞካሽቷል። 90% እኔን የሚደግፈኝና ከእኔ ጋር የሚሆን ልዩ ሰው ነው ብለዋል። በእኔ በኩል በዚህ ሳምንት አንድ ያስገረመኝን ዜና ላጋራችሁ። በዚህ ሳምንት ያው በዚህ ጊዜ እንደሚታወቀው መኪና መግዛት በጣም ቀላል አይደለም። ዋጋው ከበድ ብሏል መኪና። ስለዚህም ብዙ ሰዎች መኪናቸውን አይገዙም፣ እያስጠገኑ ነው የሚነዱት እና አንድ በኦንታሪዮ ካናዳ ከተማ ነዋሪ የሆነ ግለሰብ የቫን መኪና አለው። ቶዮታ ቫን ነው፣ የ2000 ሞዴል ሲሆን በዚህ ሳምንት 1 ሚሊዮን ኪሎ ሜትር መንዳቱ በጣም አስገራሚና መነጋገሪያ ሆኗል። የሚገርመው ይህን መኪና ያን ያህል ለመጓዝ ያበቃው በወቅቱ ሰርቪስ መደረጉ፣ ዘይት በወቅቱ መቀየሩና የመኪናው ሞተርና ትራንስሚሲዮን
አንድ ነገር ሳይቀየር ምንም ነገር ሳይሆን እስካሁን ድረስ እዚህ ለመድረስ ችያለሁ ብሏል። የቶዮታ መኪና አምራቾችንም በዚህ አጋጣሚ አመስግኗል። በጣም የሚገርም እኮ ነው። እንግዲህ የሳምንቱን ዜናዎች ለማጋራት ሞክረናል። ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ አበረታቱን። ኮመንት ላይም ደግሞ ሀሳባችሁን አስቀምጡልን። ከዚህ በኋላ እንግዲህ በየቀኑ እያንዳንዱ የተደረገውን የዕለቱን መረጃዎች ይዘንላችሁ እንቀርባለን። እንግዲህ ትኩስ መረጃ ታገኛላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን። ቻው